ጋኔን ደግሞ የሚፈትነ ምን ያደርጋ መስላችሁ? የምንወደውን ነገር መቀማት። በጣም 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 ከባድ ነው። በዚህ ደግሞ ይመጣል። በዚህ ሲመጣ ደግሞ እግዚአብሔር ሆይ ምን አድርጌ ነው እጅ ብትኖረኝ ደግሞ እንላለን። ይህም ጋኔን እግዚአብሔርን እሺ እንዳንል ምን አደረገ መሰላችሁ? እግዚአብሔር እንዳለ አብርሃም ብየ አርግ፣ እግዚአብሔር ብየ አርግ አብርሃም በዲማ ምድር ያልተርከው አብርሃምን የመሰለ ወዳጅ በምድር ላይ አለ ግን ከወደደህ ልጁን ይረድልህ አለ። ይሄ ነው የወደድነውን ነገር ስናጣ የዚያን ጊዜ እግዚአብሔር በእውነቱ እንደ ጠላን እንዲመስለን አኩርፈንም ጸሎት እንዳናቋርጥ ቤተ ክርስቲያን እንዳንሄድ እንዳናስቀድስ ቀድሞ የሚቀድመን ሰዎች ያልነበርነው የሌለ የነበርነው ሰዎች እንድንዘገይ ኩምስዝ ብለን ጸሎት ሁሉ ምንም ረብ የሌለው እንዲመስለን ያደርጋል። ለምን? አስቀድሞ የምንወደውን ነገር በማጣት ሰው የሚፈተነው በሚወደው ነገር ስለሆነ የምንወደውን ነገር ስናጣ እሺ በጎ ብለን እንግዲህ እግዚአብሔር ካለ ታዲያ ይሄን ለምን ነጠቀ ይሄን ለምን አጠፋ እያለ ጸሎት እንድናቋርጥ እንድናፈገፍግ ያደርጋል። አብርሃም ግን የምትወደውን ልጅህን ረድልኝ ሲባል እሺ ብሎ ሄደ። እግዚአብሔርም ልጁን አስነሳለን። የምንወደውን ነገር ስናጣም ግን ከምንወደው ነገር በላይ እግዚአብሔርን እንድንወድ ሰይጣንን እሺ ማለት አይገባንም። ይኸውላችሁ ኢዮብ ልጆቹ ከብቶቹ አለቁበታል። ከብቶቹ ሲያልቁበት ምን አለ? አይ ኢዮብ እናቴ ደጉ ሰው፣ አይ ደጉ ሰው። ሰይጣን እኮ ነው ሽማግሌ ሰው መስሎ ወዶ ሊያጽናና። አይ ደጉ ሰው ደግሞ ብሎ ከብትን ጨረሰችው። አይ አንተም ወዲያቴ እግዚአብሔርም እንደው እንዴት ያለ ሰይጣን እኮ ነው። ከብቶችን እኔ የፈጠርኳቸው እንዴ እግዚአብሔር ፈጠረልኝ፣ እግዚአብሔር ገደላቸው። ተመስገን አለው። በኖ ጠፋ። ልጆቹ ሞቱ። ደግሞ ራሱን ተላጭቶ እኮ ነው፣ ፀጉር የለውም የተላጨ መስሎ ነው ሰይጣን። ራሱን ተላጭቶ ወደ ደግሞ ወየው ልቅሶ ሊደርስ ማለት ነው። ወየው እናቴ ልጆችን ደግሞ ገደለብህ። አወይ ያለው ደግሞ ልጆችን እኔ የፈጠርኳቸው እንዴ እግዚአብሔር ሰጥቶኝ ነበር፣ እግዚአብሔር ወሰዳቸው። መጨረሻ ላይ ተመልከቱ፣ ጓደኞቹን አንጣ፣ ቁስሉ ሸተተ፣ ግማ፣ ትሉ ገነፈለ። ከቁስሉ ላይ ትሉ ጠብ ሲል እግዚአብሔር የሰጣችሁን ጸጋ ጥላችሁ ወዴት ትሄዳላችሁ? ኑ ብሉ እያለ ትሎችን እያነሳ ከቁስሉ ላይ ያስቀምጣቸው ነበር። እንዲህ ብሎ ታገሰ። ከዚያ በኋላ ተመልከቱ፣ ሚስቱ ምን አለችው? ባርኮ ወሙት፣ እግዚአብሔርን ስደብና ሙት አለችው። የምንወዳቸው ከብቶቻችን አለቁ፣ ሀብታችን፣ የምንወዳቸው ልጆቻችን አለቀ። አካልህን ወደው ነበር ፈረሰ። ምን ቀረን? እንግዲህማ እግዚአብሔርን ስደብና ሙት። አያችሁ፣ የምንወደው ነገር ጨርሶ ሲያልቅ እግዚአብሔርን ስደቡ የሚል ነገር ይመጣል። የዚያን ጊዜ ነው ጋኔንን እምቢ ማለት። ምን አለ ኢዮብ? እግዚአብሔርን ሲሰጠን እንደወደድ ነው ሲነሳንስ አንወደውም ወይ? መልካሙን ደስ ብሎን እንደተቀበል ክፉን ደስ ብሎን አንቀበልም ወይ አላት። ከሰነፎች ሴቶች እንዳንዷ ነሽ። እዚያ በኋላ ውሃ ልትቀዳ ስትል አንቺ እንዴት ነሽ? ቁስሉን እንዴት ቻልሽው እናቴ? እንዴት ያለሽ ታጋሽ ነሽ አላት። ደግሞ አዛኝ መስሎ ከክፉ መካሪ ይሰውራችሁ። እንዴት ያለሽ ታጋሽ ነሽ? ሽታውስ እንዴት ቻልሽው አላት። ይልቁንስ ተተሽው ነይና እኔ ጋር እንኖር አላት። እሺ ብላ ሄደች። የሚገርማችሁ ከ7 ዓመት በላይ ሲታመም አንድ ቀን ሸቷት የማያውቀው ቁስል ሸተታት ከቤት ስትገባ ማለት። ለምን ሲባል ያንን ነገር አስቦባታልና የቀረባትን ነገር አሳስቧታልና ጥርጥር ስለጀመረች ሸተታት። በል ወንድሜ እንግዲህ አንተም የድል ኑር እኔም የድል ልኖር ነው አለችው። ተስፋ ቆርጣችሁ ትዳራችሁን አትበትኑ። ሲታጣ ትዳር አይበተንም። ሲታመም እስከ ሞት ነው በእውነቱ ማለት ነው። ከዚያ በኋላ ምን አደረገ መስላችሁ? ለክፉም ለደጉም ቀለበቱን እቺን ቀለበት እዘሽ ይጃላል። ያቺን ቀለበት እዛ ስትሄድ ሃይማኖት ናት። ይዛ ስትሄድ አድርቆ ወዲያ የእሱን ለማይገንዘብ ጥለሽለት የኔ ሀብት ይበቃናል አላት። አዝኖ እዚያች ላይ ግን የሥላሴ ማህተም ስላለባት ነው። የለማይገንዘብ የቁስል ገንዘብ ወዲያ ጥለሽን አይ እንዳጤ ብሎኛል እንግዲህ እና እንግዲህ ዝም ብለህ ብላ ይዛው ስትሄድ ብን ብሎ ጠፋ ይላል። አሁንም የሚፈታተንን ጋኔን ረግጦ ያጥፋልን እግዚአብሔር። የሚፈታተንን በምንድን ነው? ቆይ ልል አትበል፣ ዝም ቆይ አይደለም። ዋናው ነገር ሰው ጋኔን የሚፈተነን በምንድን ነው ካላችሁ፣ እውነት እነዚህ ነገር ገብታችሁ ከሆነ ብፁዕ ክርስቲያኖች ናቸው በእውነት ማለት ነው። ይሄ የገባው ነው ክርስቲያን ማለት ነው። ስለዚህ የምንወዳቸውን ነገሮች በሙሉ ይሄን አጣ ምን ቀረ? እስቲ ከጠንቋይ ሂድ፣ እግዚአብሔር አያውቀው የለም ይላል። አያውቀውማ የለም፣ አውቆም ይፈርዳል። አያውቀው የለም ከፓስተሮች ውስጥ ሂድ ይላቸዋል።
ለዚህ ያልታመን ክርስቲያኖች ክርስቲያን አይደለን በእውነቱ። ጸበሉም ዞርክ አልሆነም። ይኸውላችሁ ይችኮናል ችግር የሚጠቅስ ነው። በነገራችሁ ላይ ጠንቋይ ችግር እንጂ መፍትሄ ጠቅሶ ያውቃል። ማታ ያመሃል፣ ሌሊት ላይ እንቅልፍ አይወስድህም፣ ያቃዥሃል። አንድ ቀን ደግ ነገራችን ተናግሮ ያውቃል። ችግር የነገረን ሰው መልካም ይመስለናል። የሰይጣንና የግብረ አበሮቹ መላቸውና መገለጫቸው ችግር መዘርዘር ነው። የመፍትሄ ሰዎች አይደለም። ስለዚህ ተመልከቱ፣ ኢዮብ አመሰገነ። እግዚአብሔር አካሌንም የሰጠው የነሳኝ ለጥቅሙ፣ ከብቶችን የጨረሰም ለጥቅሙ። ነስታችሁ አሁን እንግዲህ ነግሬያችኋለሁ። ከሌሊቱ 6 ሰዓት እስከ 10 ሰዓት መጸለይ ያለባችሁ። ካቃታችሁ ቢያንስ 2 ሰዓት ጸልዩ። ከሌሊቱ 6 ሰዓት እስከ 10 ሰዓት የጸሎት ጊዜ ነው። ሁላችሁም ተነስታችሁ ጸልዩ። በቀረ ስትበሉ ይኸውላችሁ ሰውየው እግሩን መጥቶ ጅብ ለቃም አረጋው ዘራፍ አለ ጓደኛው። አንተ ዝም በል እንዳታስጨርሰኝ እኔ እግር ነዋ እየበላው ማለት ነው። ስለዚህ እግር ሲበላ ሲቆረጠም ራስ ብቻ ይቀራል። እግር ሲቆረጥ ራስ እግር ይሆናል። አሁን እግራችን ተቆርጦ ራስ ብቻ እየቀረ ነው። የቀረን እምነታችን ብቻ ነው። ስለዚህ እየተቆረጥን ነው። እግር እየተቆረጥ ዝም በሉ የምትል ከሆነ ትጠፋለህ። ሁላችንም እናልቅስ። ሌሊት ተነስተን እንጸልይ። ዘፈናችሁን አቁሙ። ይህንን ድልቂያ ተውት። መክበስበሱን ተውት። መሞገሱን ተውት። ቅዱስ መባሉን ተውት። የክርስቲያን ሀገር መባሉን ተውት። እንዲህ ያለው ነገር አይረባም። የሚረባን ክርስትና ነው። ፉከራ አይጠቅመንም። ጧፍ አብርተን ኦርቶዶክስ አትጠፋም መስሎሃል? በፉከራ ነው እንዲህ ነገሩ። እንደሱ አይደለም። በመደንፋት አይደለም። በስሜት አይደለም። በተመሰረተ ስር ባለው ክርስትና ነው። ስለዚህ አጋንንትን እምቢ ለማለት የመጀመሪያው ተኛ ሲልህ እምቢ ነው። ብላ ሲልህ እምቢ ማለት ነው። ተጣላ ሲልህ እምቢ በለው። አትታረቅ ሲልህ እምቢ በለው። አትቁረብ ሲልህ እምቢ በለው። እግዚአብሔር ቸር ነው ሲልህም እምቢ በለው። ቸርነቱ ይገባኛል ወንድሜ አትንገረኝ፣ ፈራጅ ነው በለው። ቸር እኮ ነው እግዚአብሔር፣ ቸር ነው፣ አይዞህ ቸር ነው እያለ ኃጢአት ያሰራሃል። የተወስክ ኃጢአተ በዲበ ኃጢአት እንዘትካይ ነው አይምርህም ሲለው እምቢ ብለህ ደግሞ ንስሐ ገባ። ቸር ነው ወንድሜ፣ እሱ ያልማረው ሰው የለም። ጴጥሮስም ክዶት ምሮታል። ከጭቃ የወደቀ ወርቅ እንኳን ታጥቦ ተወልውሎ ዘውድ ይሆናል። በኃጢአት ክደት የተለወሰውን ጴጥሮስን ወልውሎ አጥርቶ ሰንግሎ አሳምሮ የሐዋርያት አለቃ ራስ ያደረገ ክርስቶስ ምንም ጭቃ ቢሆን ወርቅ ያደርገኛል ብለህ እምቢ ብለህ ንስሐ ግባ። እግዚአብሔር ጨካኝ ነው አትቁረብ፣ እንዲሁ ነህ ረክሰህ ልትቆርብ ነው ሲላችሁ ቸር ነው አምላኬ እሱ ራሱ የአንጽቶ ያድርብኛል ይቅር ይለኛል ብላችሁ ቅዱስ ሥጋውን ክቡር ደግሞ ተቀበሉ። እምቢ ማለት ካልቻልን መዳን አንችልም። ስለዚህ አሁን እግዚአብሔር ሰዎች ከኃጢአት ከዝሙት ከሱስ መውጣት ያቃታችሁ እምቢ ብላችሁ ውጡ። እምቢ ለማለት ሰይጣንን እምቢ ለማለት የእግዚአብሔርን ጸጋና የገሃነምን መከራ አስታውሱ። ሰይጣንን እምቢ በሉት፣ እግዚአብሔርን እሺ ብለን ጋኔንን እምቢ ብለን መንግሥተ ሰማያት እንገባ። አምላክ ቅዱሳን ይርዳል።